ሰላም እንዴት ናችሁ? ውድ የነጋቲው ቤተሰቦች እንኳን ወደዚህ ቻናል ተመልሳችሁ በሰላም መጣችሁ። ዛሬም ደግሞ የአፋን ኦሮሞ ትምህርት በአማርኛ የሚለውን ይዤላችሁ ቀርቤያለሁ ማለት ነው። ዛሬ የምንማረው ምንድነው? መኪና ውስጥ ሆነን ወይንም የተለያየ ጉዞ እየሄድን መኪና ውስጥ የምንጠቀምባቸውን የአፋን ኦሮሞ ንግግሮች እንማራለን። የተለያየ ቦታ ስንሄድ ለምሳሌ ይሄ ወንበር ሰው አለው ወይ፣ ይሄ መቀመጫ ሰው አለው ባዶ ነው ወይ ብለን ብዙ ነገር ልንጠያየቅ እንችላለን። እነዛን ነገሮች ዛሬ እንማራለን ማለት ነው። ስለዚህ ከኔ ጋር ሁኑ። አዲስ ሆናችሁ ደግሞ እንደተለመደው ሰብስክራይብ ማድረጋችሁን እንዳረሱ። አሁን ወደ ቪዲዮአችን ቀጥታ እንገባለን ማለት ነው። ቪዲዮአችን ከወደዳችሁ ደግሞ ላይክ ማድረግ አይረሳም። አንደኛ ምን ይላል? አስታኡ ነንደንዳ አስታኡ ነንደንዳ እዚህ መቀመጥ ይችላልው። ለምሳሌ ወደ ውስጥ ሲገቡ አንድ ሰው ለምሳሌ ወንበሩ ሁለት ሰው ነው የሚይዘው ብንል ከዛን ምናልባት ያ ሰው ለሌላ ሰው ይዞ ሊሆን ስለሚችል ምን ትላላችሁ? እዚህ መቀመጥ ይችላልው ወይ ብላችሁ ትጠይቃላችሁ ማለት ነው። አስታኡ ነንደንዳ እዚህ ማለት ነው። ታኡ መቀመጥ፣ ነንደንዳ እችላለሁ ማለት ነው። ኦኬ የሚቀጥለው ደግሞ ቴሶ ከነረ ታኡ ነንደንዳ ቴሶ ከነረ ታኡ ነንደንዳ እዚህ መቀመጫ ላይ ወይንም ወንበር ላይ እዚህ መቀመጫ ላይ መቀመጥ እችላለሁ። ቴሶ ከነረ ታኡ ነንደንዳ እዚህ መቀመጫ ላይ መቀመጥ እችላለሁ ማለት ትችላላችሁ ማለት ነው። የሚቀጥለው ቴሶንኩን ነመሂንቀቡ መልሶቹን አሁን እናያለን። ስለመልሱ አትጨነቁ፣ ምን ብለን እንደምንመልስ እናያለን። ስለዚህ አሁን ጥያቄ ላይ ነው አሁን ፎከስ የምናደርገው ማለት ነው። ቴሶንኩን ነመሂንቀቡ ይህ መቀመጫ ሰው የለውም። ይህ መቀመጫ ሰው የለውም። ይህ መቀመጫ ሰው የለውም። ቴሶንኩን ቀበሜራ የሚቀጥለው ቴሶንኩን ቀበሜራ ይህ ወንበር ተይዟል። ይህ ወንበር ተይዟል ብለን ለማጠየቅ ስንፈልግ ምን እንላለን? ቴሶን ወይንም ቴሶ መቀመጫ ቴሶንኩን ቀበሜራ ይህ ወንበር ወይንም ይህ መቀመጫ ተይዟል ማለት እንችላለን ማለት ነው። የሚቀጥለው ቴሶንኩን ነመሂንቀቡ ይርታ ኢዶንኩን ቀበሜራ ኢዶን ማለት ቦታ ማለት ነው። ይህ ቦታ ተይዟል። ኢዶንኩን ቀበሜራ ይህ ቦታ ተይዟል። ኢዶንኩን ቀበሜራ እንላለን። የሚቀጥለው ደግሞ እንዴት እንደምንመልስ እናያለን ማለት ነው። እነዛን ጥያቄዎች ይሄ ቦታ ተይዟል ወይ፣ ይሄ ወንበር ተይዟል ወይ፣ እዚህ ጋር መቀመጥ ይችላልው የሚለውን መልሶቹን እናያለን ማለት ነው። ምን ብለን መመለስ እንደምንችል እናያለን። ምን ማለት እንችላለን? መጀመሪያውን ይሄን ንደንዲስ አስታኡ ነንደንዳ ብሎ ሲጠይቅ ወይንም እዚህ መቀመጥ ይችላልው ብሎ ሲጠይቅ አዎ ትችላለህ ለማለት ይሄን ንደንዲስ ይሄን ንደንዲስ ይሄን ንደንዲስ እንላለን ማለት ነው። ይሄን ንደንዲስ አዎ ትችላለህ፣ አዎ ትችላለህ። የሚቀጥለው ይሄን ንደንዲስ ማሎታይ ይሄን ንደንዲስ ማሎታይ ይሄን ንደንዲስ ማሎታይ አዎ ትችላለህ፣ እባክህ ተቀመጥ። አዎ ትችላለህ፣ እባክህ ተቀመጥ። አሁን ይሄን ንደንዲስ ማሎታይ የሚለው ለሴትም ለወንድም መጠቀም ይቻላል ማለት ነው። እዚህ ጋር ግን በአማርኛው የተረጎምኩት እንደ ወንድ አድርጌ ነው።
ግን ለሁለቱም እንደሚጠቅም ማወቅ አለባችሁ። ኤኒ ደንዴሳ ማሎታይ አው ትችላለህ እባክህ ተቀመጥ። የሚቀጥለው ዲፋማ ዱዋሚቲ ቀበሜራ ነው። አሁን ይሄ ቦታ ባዶ ነው ወይ ብሎ ሲጠይቃችሁ ምን ብላችሁ መመለስ ትችላላችሁ ማለት ነው? ይቅርታ ባዶ አይደለም ተይዟል። ዲፋማ ዱዋሚቲ ቀበሜራ ዲፋማ ይቅርታ ዱዋሚቲ ባዶ አይደለም ቀበሜራ ተይዟል። ዲፋማ ዱዋሚቲ ቀበሜራ ይቅርታ ባዶ አይደለም ተይዟል እንላለን ማለት ነው። ሌላው ነምኒ ብራ ነጭና ኒጅራ ይሄኛው ደግሞ አሁን በቃ ክልከላ ነው ማለት ነው። ነምኒ ብራ ነጭና ኒጅራ ነምኒ ብራ ነጭና ኒጅራ ሌላ ሰው አጠገቤ አለ። እናንተ ጎን ሌላ ሰው ሊኖር ይችላል። ያንን ደግሞ ለማለት ምን ትላላችሁ ማለት ነው? ነምኒ ብራ ነጭና ኒጅራ ትላላችሁ ማለት ነው። ሌላው ይሄው ነው ለዛሬ ተይላችሁ የቀረብኩት ይሄው ነው። በጣም ብዙም አይደለም ይሄው ነው። ስለዚህ ቪዲዮውን በደንብ እዩት። ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳረሱ። አዲስ ሆናችሁ ሌላ ነገር አልጠይቅም ሰብስክራይብ አድርጉ። ይሄው ነው። በያላችሁበት ሰላም ጤና ሁኑ። በጣም ነው ወዳችሁ ባይ